ከእስራኤል ጎን ነኝ ከኢራን ጎን ነኝ እሺ ሰይጣን ይቆምብ የምን አባ ከእስራኤል ጎን ነው ከኢራን ጎን ነው የምትቆመው ኢራን ይኑ 1 ሊትር ነዳጅ ስንት እንደሆነ ታውቃለህ 17 ሰንት ኢትዮጵያ ላይ እንቁላል ስንት ነው 23 ይኑ 10 ሚሊዮን ማትሞላ እስራኤል ጂዲፒዋ ስንት እንደሆነ ከ1 ትሪሊየን በላይ ነው እኛ ኢትዮጵያውያን ግን 5 ቢሊዮን ማይሞላውን የአባይ ግድብን ለመገደብ 14 አመት ፈጅቶ ትክክል ማለቁንም ፈጣሪ ወቀው ምድር የምን አባ ከእስራኤልና ኢራኖችን ሄደ ኢትዮጵያ ብትላቸው ካርታውን ብታሳያቸው ይሄ ባዕድ አምልኮ ነው የምን አባ ኢትዮጵያ ነው የሚሉ እስራኤል ሄደ ኢትዮጵያ ብትለው አይዶን ግብ ሽት ገራር ሄል ነው የሚል ገብቷል ሚጣሉት በቴክኖሎጂ ሚጣሉት የተጣሉት ያሉት በቴክኖሎጂ እኛ ምንጣለው ምንድነው በግጦሽ መሬት ናይስ ጫካ እድሜ ልክን ስትጸዳደ ኖርክ ከእስራኤል ጎንኔ ከኢራን ዩ ኖ አንቲል ነው በሁለቱ ጦርነት ውስጥ 100 ሰው አልሞተ በጦርነት 100 ሰው አልሞተ እኛ በትግራይ ጦርነት 15 ቀን ባልሞላ ውስጥ ከ1 ሚሊዮን ህዝብ በላይ ገለነ ምድር አሽቃባጭ ከእስራኤል ጎን ነኝ ከኢራን ጎን ነኝ መጀመሪያ አንተ ቁም በሁለት እግር ቁም እስቲ መጀመሪያ ቁምና አሳየኝ አቦኒ እኮ ኢትዮጵያ አይደለም ይሄ ነገር ላይ ሐሳብ መስጠት ትንሽ ይከብዳል ወንድማችን እንዳለው በአንድ ጎን ነኝ በዚህ ጎን ነኝ ማለት ይጣቀማል ብለን እኔም በግሌ አላስብም ነገር ግን የሚጣቀመን በዚህ ሰዓት ለኢትዮጵያም ሆነ ለዓለማችን የሚጣቀመን ሰላም መሆን ነው ሰላም ከሌለ ዘርቶ መቃም ወልዶ መሳም እንዲሁም የምንፈልገው ነግደን ማትረፍ ስለማንችል ሁሉም በየሃይማኖቱ ጸሎት ማድረግ እንዲሁም ረገብ እንዲል ይሄ ሰይጣናዊ ስራ ጦርነት የሚባለው ነገር ከላያችን ላይ እንዲያነሳልን ውጭ ሀገር የሚኖሩ ወንድም እህቶቻችንን ሰላምና ጤና አድርጎ እንዲያኖርልን ጸሎት እንድታደርጉልን ብያሳስባለሁ አንድም ሆነ በተዘዋዋሪ መንገድ የነሱ ጸብ እኛን ይነካናል በነዳጁም በኢኮኖሚም በተለይ ደግሞ የሚጠፋው የሰው ልጅ ነውና የሰው ልጅ ነፍስ ነውና ፈጣሪ በአምሳሉ የሰራቸው ፍጡሮች አይናችን ያየ ህይወታቸው ያለፈ ስለሆነ ለሁለቱም ብቻ አይደለም ለዓለምም በመላ ሰላም እንዲያመጣልን ሶሻል ሚዲያ ላይ ያላችሁ ሰዎችም ትንሽ ቀዝቀዝ ብትሉ ብታረጋጉት ምክንያቱም የቹ ማለት ጥሩ ስላልሆነ እንደ ሐሳብ ነው ካጠፋው ይቅርታ